በእስርና በትጥቅ ትግል ላይ የሚገኙ የአማራ ክልል ተወላጆች አጀንዳ የሚሰጡበትን ሁኔታ አመቻቻለሁ አለ ሀገራዊ ምክክር ኮሚሽን። በመቀጠልም ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ስልጣን ተረከቡ። እንዲሁም የኦብነግ ማዕከላዊ ኮሚቴ አብዱ ከሪም ሼክ ሙሴ የግንባሩ ተጠባባቂ ሊቀመንበር አድርጎ ሰይሜያለሁ ብሏል። ከውጭ ዜናዎች ደግሞ የትራምፕ የታሪፍ ጦርነት ወዴት ያመራ ይሆን እና ደግሞ የኢትዮጵያ ዕጣ ፈንታስ ምን ይሆናል በሚለውና በተለያዩ ጉዳዮች ላይ መረጃዎችን እናደርሳችኋለን። ግብዣችን ነው፣ ተከታተሉ። ኢትዮ አዲስ 13 ነው። ጤና ይስጥልን። በቅድሚያም በእስርና በትጥቅ ትግል ላይ የሚገኙ የአማራ ክልል ተወላጆች አጀንዳ የሚሰጡበትን ሁኔታ አመቻቻለሁ አለ ሀገራዊ ምክክር ኮሚሽን። በተለያዩ ምክንያቶች የታሰሩ፣ ለትግል ጫካ የገቡ እንዲሁም ከሀገር የተሰደዱ የአማራ ክልል ተወላጆች ስለ አማራ ክልል እንዲሁም ስለ ሀገራቸው ሀሳብ አጀንዳ የሚሰጡበትን ሁኔታ እንደሚያመቻች የሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም ተናግረዋል። ኮሚሽነሩ ይህንን ያሉት በአማራ ክልል ከመጋቢት 27 ቀን 2017 ዓ.ም ጀምሮ የአጀንዳ ማሰባሰብና በሀገራዊ የምክክር ጉባኤ ላይ የሚሳተፉ ተወካዮችን የማስመረጥ ስራ እየተከናወነ ባለበት ወቅት ነው። እንደ ኮሚሽነር መላኩ ገለጻ ኮሚሽኑ በሀገር ውስጥም በውጭ ያሉ ኢትዮጵያውያንን ሁሉ የምክክሩ አካል ለማድረግ እየሰራ ይገኛል። የአማራ ክልል ተወላጆች ሆነው በእስርና በትጥቅ ትግል ብሎም በስደት የሚገኙ ዜጎችም የዚሁ አካል ለማድረግ ነው የታሰበው ብለዋል። በአጠቃላይ አማራ ክልልን ጨምሮ እንደ ሀገር በትጥቅ ትግል በእስርና በስደት የሚገኙ ዜጎች በዚሁ የምክክር ሂደት ላይ እንዲሳተፉ ኮሚሽኑ ጥሪ አቅርበዋል ተብሏል። በቀጣይም ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ስልጣን መረከባቸውን ጠቅላይ ሚኒስትር አብይ አህመድ ዶክተር አስታውቋል። በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ ዶክተር በተገኙበት የትግራይ ክልል ጊዜያዊ አስተዳደር የስልጣን ርክክብ ተካሂዷል። ርክክቡ በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩን እና ቅብብሎሹን ለማካሄድ በተዘጋጀ ፕሮግራም ላይ ነው የተካሄደው። በዚህም ባለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሆነው ያገለገሉት ጀነራል ታደሰ ወረደ የክልሉ ጊዜያዊ አስተዳደር ፕሬዝዳንት በመሆን የአቶ ጌታቸው ረዳ ቦታ መተካታቸውን ነው ጠቅላይ ሚኒስትሩ የገለጹት። በክልሉ የነበሩ ሁኔታዎችን በግልጽ የሚገነዘቡ ሰው ናቸው የተባሉት ጀነራል ታደሰ ወረደ አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል ብለዋል። በመቀጠልም አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ዛሬ ሐሙስ ሚያዝያ 2 ቀን 2017 ዓ.ም ከ8 እስከ 9 ሰዓት ለ1 ሰዓት የሚቆይ የድንገተኛ አደጋ ምላሽ አሰጣጥ የሙሉ አቅም ልምምድ በማከናወን ላይ ይገኛል። ይህ ልምምድ የድንገተኛ አደጋ ምላሽ አሰጣጥና የእርዳታ መስጫ ቁሳቁሶች ብቁነትን፣ በአደጋ ጊዜ የሚኖር የምልክት ልውውጥ ፍሰትን እንዲሁም በእርዳታ ሰጪዎች መካከል የሚኖረውን ቅንጅትና ጥምረት ለመፈተሽ ይረዳል። በተጨማሪም ልምምዱ ከአየር ማረፊያ ውጭ የሚገኙ እርዳታ ሰጪዎች ከአየር ማረፊያው አቀማመጥ እና በውስጡ ከሚገኙ የእርዳታ መስጫ ቁሳቁሶች ጋር እንዲተዋወቁ በማድረግ በእውነተኛ ድንገተኛ አደጋ ወቅት የእርዳታ አሰጣጥ ሂደቱ የተፋጠነ እንዲሆን በማስቻል ረገድ ከፍተኛ ሚና ይጫወታል። ይህንንም ለመፈተሽ በወቅቱ በከተማው ሆስፒታሎችና በአየር ማረፊያ መካከል የእርዳታ መስጫ ተሽከርካሪዎች እንቅስቃሴ የሚኖር መሆኑን እያሳወቅን ይህ እንቅስቃሴ የልምምዱ አካል መሆኑን የአዲስ አበባ ከተማ ነዋሪዎች እንዲረዱልን በታላቅ አክብሮት እንገልጻለን። አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ መሰል ልምምዶችን በየ2 ዓመት አንዴ ያከናውናል ተብሏል። ወደ ውጭ ዜና ስናልፍ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገራት ላይ የሚጣል አዲስ ታሪፍ ይፋ ካደረጉ በኋላ በተለይም ከቻይና ጋር ተፋጠዋል።
ትራምፕ ከዚህ በፊት ሌሎች ሀገራት የአሜሪካ ምርቶች ላይ ከሚገባው በላይ ታሪፍ ጥለዋል ብለው እንደሚያምኑና ይህንን የሚስተካከል ታሪፍ እንደሚጥሉ ከተናገሩ በኋላ ነው አዲሱን ታሪፍ ያስተዋወቁት። በመጀመሪያው ዙር ፕሬዝዳንት ትራምፕ ከቻይና በሚገቡ ምርቶች ላይ 104% ቀረጥ ጥለው የነበር ሲሆን ቻይና በምላሿ በተለምዶ አንድ ሀገር የሆነ ሀገር ላይ ታሪፍ ስትጥል በምላሹ ሌላኛዋ ሀገር የምትጥለው ታሪፍ 84% ከአሜሪካ በሚገቡ ዕቃዎች ላይ ቀረጥ መጣሏን ገልጻለች። አሜሪካ በቻይና ላይ የጣለችው ቀረጥ ዝርዝር ምን ይመስላል የሚለውን ስናይ 10% አዲስ ቤዝ ታሪፍ። ይህ በኢትዮጵያና በሌሎች ሀገራት ላይ የተጣለ ትንሹ ቀረጥ ነው። 20% ነባር ታሪፍ፣ 34% ተመጣጣኝ ታሪፍ። በፊት ቻይና በአሜሪካ ላይ ጥላው የነበረችውን ታሪፍ መጠን ያክል 50% ለቻይና ያለፉት ድርጊቶች ቅጣት የተጣለ ታሪፍ ያካተተ ነው። አሜሪካ ይህንን የታሪፍ ዝርዝር ይፋ ካደረገች በኋላ በርካታ ሀገራት ግብረ መልስ ቢሰጡም ዛሬ ከአሜሪካ በኩል የተሰማው መረጃ ተደራራቢ ታሪፍ የተጣለባቸው ሀገራት ከ10 በመቶ በላይ ከአሜሪካ መንግስት ጋር ለመነጋገር መጠየቃቸውን ይገልጻል። በዚህም ምክንያት የአሜሪካ አስተዳደር ለ75 ሀገራት ከፍተኛ ሽኩቻ ውስጥ ገብታ የነበረችው ካናዳን ጨምሮ ሜክሲኮ፣ ጃፓን፣ ደቡብ ኮሪያና ለአውሮፓ አባል ሀገራት የ90 ቀን የታሪፍ ዕቀባ አዲሱ ታሪፍ እንዳይፈጸም የተቀመጠ የእፎይታ ጊዜ ሰጥቷል። በዚህም ጊዜ ውስጥ እነዚህ 75 ሀገራት ከአሜሪካ መንግስት ጋር ድርድር እንደሚያደርጉ ይጠበቃል። በተቃራኒው ግን የቻይና መንግስት ለአሜሪካ አዲስ ታሪፍ ተመጣጣኝ ያለውን የ84 በመቶ ታሪፍ መጣሉን ባስታወቀ በሰዓታት ውስጥ አሜሪካ በቻይና ላይ የጣለችውን የታሪፍ መጠን ወደ 125 ከፍ አድርገዋለች። ቻይና ከዚህ በተጨማሪ 18 የአሜሪካ ተቋማትን በተለይም ከወታደራዊ ምርት ጋር የተያያዙ ተቋማትን ዝርዝር በማውጣት እገዳ ጥላለች። እንደ አማራጭም የቻይና መገበያ ገንዘብ የሆነው ዩዋን የመግዛት አቅም ከዶላር አንጻር በማዳከም ምርቶቿ ይበልጥ በገበያ ተወዳዳሪ እንዳይሆኑም እየሰራች ነው። ለምሳሌ አሜሪካ በቻይና ላይ የምትጥለው ታሪፍ የቻይናን ምርቶች የሚያስወድዱት ከሆነ የዩዋን መዳከም ምርቶቹን ርካሽ ያደርጋቸዋል። የዓለም ንግድ ድርጅት ይህ በዚህ ከቀጠለ የአሜሪካ ቻይና ንግድ እስከ 80% ሊቀንስ እንደሚችል አስጠንቅቋል። Thank you.